ሰላም አለይኩም ሰላም ነብዩ አለይሂ ሰላቱ ወሰላም መን ዛረ ቀብሪ ወጀበት ለሁ ሸፋዓቲ ብለዋል። እኔን ቀብሬን አስፈሪና ተአምራዊ የሆነ ዝናብ በኢራን ዘንቧል። ከጀርባ የምትመለከቱት ደም የመሰለው ውሃም እንግዲህ በኢራን መሬት ላይ የዘነበው ዝናብ ነው። አላሁ ያዕለሙ ማ ነሽኩ ሚነል አለሚ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የራይናቱ ተከታታዮች እንደምን ናችሁ? ባላችሁበት ሁሉ አላህ ሱብሓነሁ ወተዓላ ሰላም ይስፈን። ዛሬም እንደተለመደው በአይነታቸው ለየት ያሉ ለዚሁም በጣም አስተማሪ የሆነ ቪዲዮዎችን መጥቻለሁኝ። ቻናላችን አዲስ የሆናችሁ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንደዚሁም ለቻናላችን ነባር ሆናችሁ ቪዲዮውን እስከ መጨረሻ ማየት እንዳይረሳ። የመጀመሪያ ቪዲዮአችንን ተመልክተን እንመለስ። ሰላም አለይኩም ሰላም Thank you for having me in your country. Everything is mashallah, mashallah. You ready for a Cardi B party? Let's go. Yeah, you know that I'm that right. You got a girl that up there, up there, up there, up. If it's up, you wanna be with me? Are you sure? Does she even gotta be to your war? ሸይኹን ሙስሊም ቪዲዮ የት ቪዲዮ ይመስላችኋል? ብቻ ስገምቱ ወይ አሜሪካ ወይም ሌላ ቦታ እንደዚህ ፈሳድ የለመደችው ሀገር ላይ ነው የምትገምቱት። ግን የኢኽዋኑል ሙስሊም ይህ ቪዲዮ በሳውዲ አረቢያ ላይ ነው፣ በዋና ከተማው በሪያድ ላይ ነው ይህ ቪዲዮ የተቀረጸው። ይህ ድርጊት የተደረገው በቅርቡ ሪያድ ላይ ትልቅ ኮንሰርት ነበር። ካብዲ የምትባለው ሴትም እዛ ጋር ተገናኝታ ነበር። እንግዲህ ስትናገር የነበረውን ሰላምታ ለማቅረብ ስትናገር የነበረው ሰምታችኋል። እናንተ ሙስሊሞች ወይ የት እየሄደ ነው? ወዴት ነንስ? እቺ አንድ አለችም እና ሀገራችን ወዴት እየሄደችብን ነው? والله በጣም የሚያሳዝን ነገር ነው። ምን ይሻላል ትላላችሁ? والله አላህ Subhanahu Wa Ta'ala እንደው የሚመጣብን በላልም ማንመለከት ስለሆነ ነው እንጂ ብዙ የሚያስተምሩ ነገራቶች የሚያስተምሩ በላዎች እየመጡ ነው። ግን ያን ነገር አንመለከትም። ያያችኋት ነው፣ ንግግሯንም ያያችኋት ነው፣ ድርጊቷንም እንግዲህ ሸይጣን ድርጊት ነው። ጭራሽ አሰላሙ አለይኩም የምትልበት መንገድ ጭራሽ እንደውም ሲባል እንደነበረው የተናገረችው ንግግር እዚህ ሳውዲ አረቢያ ላይ በጣም የተንከባከቡኝ ስለሆነ ወደ አሜሪካ መለሳለሁ ብዬ አላስብም እያለች ነው ስትናገር የነበረው። እስኪ ወላሂ ዱዓ አድርጉ አላህ Subhanahu Wa Ta'ala ከዚህ ነገር ይጠብቀን። አላህ ከዚህ መጥፎ ነገር ይጠብቀን። ወላሂ ትልቅ በላ ትልቅ ወንጀል ነው። ወላሂ አላህ ይጠብቀን። አንድ ሀገራችንን አላህ ይጠብቅልን ያ ረብ። ወላሂ እስኪ አስቡት እንደዚህ አይነት ነገር ከየት የመጣ ነገር ነው? ስና ያተለመደ غريب የሆነ አላህ ወላሂ ይጠብቀን። አላህ ሀገራችንን ይጠብቅልን። ነብዩ አለይሂ ሰላቱ ወሰላም መን ዛረ ቀብሪ ወጀበት ለሁ ሸፋዓቲ ብለዋል። እኔን ቀብሬን መጥቶ የዘየረ ምንም ያክል ወንጀለኛ ቢሆን ወጀበት ለሁ ሸፋዓቲ እኔ እሱ ተያዥ ሆነዋለሁ ብለዋልና ተያዣችን ነብዩን አላህ ያርግልን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ወንድማችን የሚለውን ሰምተነዋል። ወንድማችን ሲመስለኝ ሐዲሱን የተናገረው ሐዲሱን ሐሰን ወይም ሐዲሱን ሶሒህ ያደረጉትን ሰዎች ይዞ ነው። ሐዲሱን ግን ጅምሁሩል ሙሐዲሲን ሐዲሱን ضعيف ነው ያደረጉት። ወضعفه عدد من كبار المحدثين منهم ኢማሙ አህመድ። እንደነ ኢማሙ አህመድ የመሰለ ኢማሙ አህመድ ሐዲሱን ضعيف ነው ብለዋል። ኢብኑ ሐጀርም ሐዲሱን ضعيف ነው ብለዋል። ኢማሙ ነወዊ ሐዲሱን ضعيف ነው ብለዋል። ቡኻሪ ሐዲሱን ضعيف ነው ብለዋል። እና አልባኒም ሐዲሱን ضعيف አድርገውታል። ወከذلك ሸይኹል ኢስላም ኢብኑ ተይሚያም ሐዲሱን ضعيف አድርገውታል። ሐዲሱን የተቀበሉ አሊሞችም አሉ፣ እንደነ ዘሃቢ ያሉ፣ እንደነ ቃዲ ዒያድ ያሉ፣ እንደነ ሱብኪ ያሉ። እነሱ ግን ቢሸዋሂድ ነው ላ ቢሰነዲን ዋሂድን ሶሒሂን አይደለም። ኢዕቲማደን አላ ጥሩቂህ ነው እነሱ የተቀበሉት። ሐዲሱ ضعيف ነው። የነብዩን ቀብር መዘየር የነብዩን ሸፋዓ አያስገኝም። ሸፋዓ ደግሞ ስንፈልግ ከነብዩ አንፈልግም። ሸፋዓ የምንፈልገው ከአላህ ነው። الشفاعة لا تطلب إلا من عند الله። ሸፋዓ ከአላህ እንጂ ከማንም አይፈለግም። الشفاعة بيد الله። الله በተከበረው ቃሉ قل لله الشفاعة جميعا አማልዱ ሙሉ ለሙሉ ለአላህ ብቻና ብቻ ናት በል ነው ያላቸው። ስለዚህ የነብዩ አማልዶ የነብዩን ቀብር በመዘየር አይገኝም። ወጣቶች ጥንቃቄ ልናደርግ ይገባል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰምታችኋል። አንድ ሰዎች ይሄ ሆነ ጫፍን ይዘና አንድ ሐዲስን ይዘው
أنا عند حديثني لو من أجرت نكرله والله للقطع يقبل كيف متى سند ندتنا جاتم حديثنا حديثنا كمان تيزو የሚባል ነገር አለው እሱን ነገር ብናጣራ የተሻለ ይመስለኛል والله እንጂ በጣም ትልቅ ሰራ ውስጥ ነው እንልቀው ጋትኑ ያችንም من كذب علي متعمدا نيلت فلتبوا مقعده من النار በኔ ላይ የዋሸሰው አካማመቱን መቀመጫውን ከሰዓት ያመቻች ብሏል ስለዚህ በአንድ ሐዲስ ስንሰማ ያ የመጣው ሐዲስ ከምንድን ነው ከየት ነው እንዴት ነው የሚለው ማጣራት አለብን ዝም ብሎ መቀበልም የለብንም በዛ አደራራቻለሁ እስኪ ቀጣይ ቪዲዮአችን ደግሞ ተመልክተን እንመለስ मानिए मुख्यमंत्री जी अपने हाथों से अभियान में शामिल हमारी मानिए मुख्यमंत्री जी अपने हाथों से नीति मसले के शामिल कुमारी माननीय मुख्यमंत्री जी अपने हाथों से मुक्ति को लेके सौम्या कुमारी माननीय मुख्यमंत्री जी अपने हाथों से मुक्ति को लेके ቪዲዮውን ተመልክታችኋል በሰሙስ ዛሬ የነበረ ቪዲዮ ነው ክስተቱ በህንድ ነው አንድ መሪ ነው እንደዚህ ያደረገ የነበረው በሽልማት ሰጥ በነበረበት ሰዓት ላይ ልጅቷ ንቃብ ለብሳ ሲመለከታት እንጃ አላስቻለው መሰል አወለቀው የስምና መገለጫ ነው አውልቀው ማላላትም ቀጥታ ፊቷን ይዞ ነው አወለቀው በጣም ትልቅ የሚያሳፍር ነገር ትልቅ የሆነ ወንጀል ላይ አላህ ለሁሉም ሀገር እስኪያለን የተሻለን ግንዛቤ ይስጣቸውና ስለኒቃብ አላህ በሀገራችን ብቻ ሳይሆን በሁሉም ሀገር ላይ ሰፊ የሆነ መረዳትን ይስጠን እንግዲህ እንደምታያቸው ሰዎቹ ምንም ያረዱም ከራሳቸው ግንዛቤና ከራሳቸው አንፃር መለከቱና መጥፎ ነገር ላይ ወድቃሉ አሁን እንደምናየው ይሄ ምን አይነት አስተምሮ ነው ምን አይነት መሪነት ነው አላህ Subhanahu Ta'ala ይጠብቀን ወላሂ እስኪ አሁንም የቀጣይ ቪዲዮ ተመልክተን እንመለስና አሁንም ራሳችን አስተያየት እንሰጥ ይሆናል ከሰሞኑ የተጀመረ ጥሩ ቢድዓ ወይም መልካም ግኝት ተመልከቱ እዚህ ጋር ምን ይላል ሶሉ ዐለ ነቢ ሁላችሁም ኮሜንት ላይ ሶላዋት እያወረዳችሁ ይህ ነገር እንግዲህ በየከተማው በሰሞኑ ቻሌንጅ ሆኗል በየአውራ ጎዳናው በየመንገዱ ማለት ነው እየተሰቀለ ያለ ታፔላ ነው ይሄውም የሆነው እንግዲህ ሰዎች ይህንን በማየት አስታውሰው ሶላዋት እንዳወርዱ ያግዛል ተብሎ ነው ምንም እንኳን ይህንን ማድረጉ እንደዚህ ያለ ተግባር ከዚህ በፊት የተለመደ ነገር ባይሆንም እንዲሁ በቁርአንና በሐዲስም በዚህ መልኩ ሰዎች ሶላዋት እንዳወርዱ ለማስታወስ በየመንገዱ መቼም እነዚህ ሰዎች ለቢድዓ ያላቸው አረዳድ ለቢድዓ ያላቸው ፍህም በጣም የተለየ ነው እንግዲህ ሰላዋት ማውረድ ቢድዓ ሊሆን ማለት ነው በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋት ማውረድም ቢድዓ ሊሆን ማለት ነው ለማንኛውም ይህ መንገድ ላይ የተጀመረውን ድርጊት በተመለከተ አዲስ ቢድዓ እየተደነገገ ሳይሆን የታዘዝንበት የሆነውን ሰላዋት የታዘዝንበት የሆነውን ዒባዳ አስተውሰን በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋት እንድናበዛ በየወቅቱ በየቦታው በሳቸው ላይ ሰላዋት ማውረድን እንዳንረሳ የሚያደርግ አጋዥ የሆነ መንገድ እንጂ አዲስ የሆነ መጤ ተግባር አይደለም ልክ ለምሳሌ ሱብሂን ሶላት ለመስገድ ሰውየው አላርም ቀጥሮ ቢተኛ ያ አላርም ለሱብሂ ሶላት ቢቀሰቅሰው ለሶላት ከእንቅልፉ እንዲቀሰቅሰው አላርም መቅጠሩ በዲኑ ላይ አዲስ የሆነን ቢድዓ ጨመረ ይባላል ትክክለኛ አረዳድና ጤናማ የሆነ አቅል ያለው ሰው ይህንን ሊረዳ ይችላል ምክንያቱም ይህ ሰው ያደረገው የታዘዘበትን ሶላት ወቅቱን ጠብቆ ለመስገድ አጋዥ የሆነ ነገር ተጠቀመ ወሳኢልን ተጠቀመ እንጂ የሚባለው አዲስ የሆነን ነገር ደነገገ አይደለም የሚባለው ነገሩ ከዚህ በላይ የህፃን ልጅ ወሬንና የሚያስቅን ነገር እንደሚያመጡ ይታወቃል ይህ ሁሉ ነገራቸው ይታወቃል የሆነች መውሊድ የምትባል ነገር አለ ያችን ለመደገፍና ለመጠጋገን የሚፍጨረጨሯት መፍጨርጨር ናት እንደምሰማቸው ስለ ቢድዓ ሲያወሩ እንጀራን ቢድዓ ነው ፓስታን ቢድዓ ነው መኪናን ቢድዓ ነው ምናምን እያሉ እንደሚያወሩ ይታወቃል አሁንም ጀሮ ላለው ሐቅን ፈላጊ ለሆነ አካል ቢድዓ ነብዩ ሰለላሁ ዐለይሂ ወሰለም አዲስ መጤ ተግባርን የከለከሉት በዲኑ ላይ አዲስ ሸሪዓን መደንገግ አዲስ የሆነ ነገር ማምጣትን በተመለከተ ዱንያዊ ጉዳይን አይመለከትም የታዘዝንባቸው የሆኑ ዒባዳዎችን ለመስራት የምንጠቀምባቸውን መንገዶች ወሳኢሎችን አይመለከትም
ቢድዓ የሚባለውን ነገር በትክክለኛ መልኩ ነብዩ ሰለላሁ ዐለይሂ ወሰለም ባስጠነቀቁበት መልኩ መረዳት ያስፈልጋል። ነገር ግን ይህንን መንገድ በተመለከተ በየመንገዱ ላይ እንደዚህ አይነት ነገሮችን መጠቀም በተመለከተ ካለንበት ሀገር አንጻር የሚበረታታ ተግባር አይደለም። ምክንያቱም እኛ ይህንን ነገር ስናደርግ ሌላው ደግሞ የራሱ መገለጫ የሆነ ነገር ሊያደርግ ይችላል። ስለዚህ ለዒባዳ ማስታወሻነት ብለን ያደረገው ነገር ቀርቶ ወደ ሌላ ነገር ይቀየራል። ወደ ልክ እየተቀየረ አንድ ነገር ሲያደርግ ሌላው ሌላ ነገር እያደረገ ካልሆነ መስመር ውስጥ ስለሚገባ ይህ ነገር በእኛ ሀገር ተጨባጭ ተገቢ አይደለም። ይህ ተግባር እንደምታውቁት ሱዑዲን በመሰለ የኢስላም ሀገር እስላማዊ ሀገር ላይ ያማረና ውብ የሆነ ተግባር ነበር። ነገር ግን እንደ ሀገራችን ተጨባጭ ስንመጣ የተጀመሩ ነገሮችን አይታቸዋል። በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰለዋት አውርዱ የሚል እንደተጀመረው ሁሉ ሌሎች ደግሞ ምን አደረጉ? አላሁም ወጁዱን ቢላ መካን ብለው ቁርአን ሐዲስ ጋር የሚጋጩ እንደዚህ አይነት ጸረ እስላም የሆኑ እምነቶች የሚካሄዱበት ነገር እየተፈጠረ ነው። ልክ እንደዚሁ ሌላው ደግሞ ኢየሱስ ጌታ ነው ብሎ ደግሞ ሊለጥፍ ይችላል። ስለዚህ እንደ ሀገራችን ተጨባጭ የሚበረታታ ተግባር አይደለም። ሁላችንም ልንጠነቀቅ ይገባል። እንግዲህ ቪዲዮውን ሰምታችሁ ታዛችሁታል። በአሁን ያሉ የአህባሽ አንጃዎች ይህ ሞሊድ የሚባለው ነገር ተግባራዊ ለማድረግ ወይም ከስምና ለማስገባት የሚሄዱበት ምንም መንገድ የለም። ይህ እንደምታዩት ነው። ሲናገሩ እንደነበረው ነው። ቢድዓ የሚባለው ነገር ሃይማኖታችን ስለማስገባት ይህ ግልጽ የሆነ ነው። ራሱ ቢረዳው ቢድዓ እንዳልሆነ ግልጽ ነው። ከሞሊድ ጋር ልንነጻጸር የማይችል ነገር ነው። ሰላት ማውረድ ቢድዓ አይደለም። ለዛ መዳረሻውን ነገር መጠቀም ደግሞ ይህ ቢድዓ አይደለም። በደንብ አድርጎ ምሳሌ ሰጥቶበታል ሼኹ። ምንም የተለየም ሊባል አይችልም። የተሻለ አእምሮ ያለው ሰው ይሄን ይቀበላል። እንግዲህ የተሻለ አእምሮ ያለው ነው ደግሞ ደደብ አእምሮ ያዘ ደግሞ ይሄን ነገር አይቀበልም። እሱ እንደሚለው ቢድዓ ነው ብሎ ይቀበላል። ስለዚህ ሌላ ብዙ ማብራሪያ መስጠት አልፈልግም። የተሻለ ማብራሪያ ሼኻችን ስለሰጡበት እነሱን ማዳመጥ ብቻ የተሻለ ፈህም መረዳት ስለሚሰጠን በደንብ እናልፋለን። ያውንም እስኪ ወደ ቀጣይ ቪዲዮ ወይም ቀጣይ ቪዲዮችን ተመልክተን እንመለስ። አላሁ አክበር ጉዳትሉም ዓለምን እያነጋገረ የሚገኘው የነዚህ ሰዎች ድርጊት እንግዲህ ብዙ ሰዎችን አነጋግሯል። የአላህን ተአምርም አይተንበታል። ይሄ ቪዲዮ እንደምትመለከቱት እንግዲህ ሰዎቹ የባህር ዳርቻ አሸዋ ላይ የአላህን ስም ይጽፋሉ። ታዲያ ማዕበሉ የሚገፋው ውሃ ይደርስና የአላህን ስም ላለማጥፋት ይመለሳል። ይሄ ነገር እውነት ነው አይደለም የሚለውን ደግሞ ማረጋገጫ የአላህን ስም በእጃቸው የጻፉትን ያጠፉታል ማለት ነው አሸዋውን። ከዛ በኋላ የሚፈጠረው እንግዲህ ቪዲዮ ላይ አሳያችኋለሁ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ብስሚላ። በጣም የሚያስገርም ነገር ነው ወላሂ። በጣም የሚያስገርም ነገር ያ ረብ ያላህ ታምር ይሄን ያለው አላህ ሱብሓነሁ ወተዓላ የምናውቅበት መንገድ ነው። አላህ ሱብሓነሁ ወተዓላ መኖሩን የምናውቅበት ትልቅ የሆነ መንገድ ነው ወላሂ። በጣም ያስገርም። ከዚህ ከቪዲዮ የተሻለ ነገር ልላችሁ አልችልም። መቼም አላህ ሱብሓነሁ ወተዓላ ሐይ ነው ላይሞት የማይሞት የሆነ ይሄ ከዛ ደግሞ በዚህ እንረዳለን ወላሂ አለ አላህ ሱብሓነሁ ወተዓላ እንጂ እሱ ባይኖር ኖሮማ እስከዛሬ እኛ ምንም አልነበረም ወላሂ። ቢት አላህ ሱብሓነሁ ወተዓላ ተላቀ ክብርን ተመልከቱበት ቪዲዮ። ብቻ ምንም ልላችሁ አልችልም። ምንም ሊባል አይችልም። እስኪ አሁንም ቀጣይ ቪዲዮአችንን እንመልከት። ይህ ቪዲዮ የመጨረሻችን ነው፣ ዋናውም ርዕሴ ነው። እስኪ አይተነው እንመልከት፣ ተመልክተነው እንመለስ። እሺ ቪዲዮውን አይታችሁታል። በጣም የሚያስገርም ነገር ነው። ክስተቱ የተከሰተው ኖርማሊ የተቀናበረ ቪዲዮ ነው የሚመስለው፣ ግን ክስተቱ የተከሰተው
ኢራቅ ነው ማለቴ በኢራን ነው። ኢራን ላይ ዝናብ ከዘነበ 50 ዓመት አካባቢ ሆኖታል። ከዛ በኋላ ግን ከ50 ዓመት በኋላ የዘነበው ዝናብ ይሄን ይመስላል። ሰዎች ጥሩ ዝናብ እየጠበቁ ሳለ ድርቃቸውን የሚያስወግድላቸው ጥሩ ዝናብ እየጠበቁ እያለ ይህ በቀይ ከላይ የተደባለቀ ዝናብ መጣባቸው። ከምንድን ይመስላችኋል? ያው ኸንን ሙስሊም ከአላህ ረህመት ወይስ ካላህ ቅጣት ማስታወሻ? አላህን በላ ማስታወሻ ይመስላችኋል? ወላሂ በጣም ከባድ ነው። በጣም ከባድ ነው። በጣም የሆነ ትልቅ የሆነ ምልክት ነው። ሚን አያቲላህ ከአላህ ሱብሓነሁ ወተዓላ ምልክቶች መካከል ትልቅ የሆነ ምልክት ነው። እንግዲህ ይህ ምልክት ነው አላህ ሱብሓነሁ ወተዓላ እሱ ያውቃል። ግን ከዛ ከመሆኑ ጋር እስከመሆኑ ጋር ይህ በጣም ትልቅ የሚያስፈራ የሆነ ክስተት ነው። አላህ ሱብሓነሁ ወተዓላ ወላሂ ከወንጀላችን የምንመለስ ያድርገን። አላህ ሱብሓነሁ ወተዓላ ከወንጀላችን የምንቆጠብ ያድርገን። አላህ ሱብሓነሁ ወተዓላ መጥፎን ነገርን የምንርቅ ያድርገን። እሱ የአዛኞች ሁሉ አዛኝ ነው። እሱ የጠባቂዎች ሁሉ ጠባቂ ነው። አላህ ሱብሓነሁ ወተዓላ ይጠብቀን። ምንም ልንለው አንችልም። አላህ ሱብሓነሁ ወተዓላ ከዚህ ነገር ይጠብቀን። እኛ እየዘነጋን ነው እንጂ ብዙ ነገራቶች አሉ በየኩሉ ከተማ የሚከሰቱ ክስተቶች። አላህ ሱብሓነሁ ወተዓላ ይጠብቀን። አላህ ሱብሓነሁ ወተዓላ በሰማነው ተጠቃሚ አድርገን። በቀጣይ ቪዲዮም አሪፍ በሆነ ቪዲዮ እስከምንገናኝ ቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። الله يعلم ما نشكو من الألم